ሰላም እንዴት ናችሁ? ውድ የፊርዶስ ፉትቦል ጆርናል ተከታታዮች ዛሬ ወሳኝ ጉዳይና ወሳኝ ርዕስ ይዘን መጥተናል። ምክንያቱም ትላንትና ከዋንጫ በፊት የሚደረግ የዋንጫ ጨዋታ በማንቸስተር ሲቲና በአርሰናል መካከል የተደረገው ጨዋታ እንግዲህ በማንቸስተር ሲቲ ድል አድራጊነት ተጠናቋል። እሱን ተከትሎ ቀጣይ የፕሪሚየር ሊግ የዋንጫ ፉክክር ጉዞ ምን ይመስላል፣ እንዴት ነው የሚሄደው የሚለውን ደግሞ ትንሽ የትላንትናውን ጨዋታ ጨምሮ አንዳንድ ጉዳዮች ላይ የተወሰኑ ነጥቦችን እያነሳን እንወያያለን። አብሬያችሁ ቆይታ ማደርገው እኔ ፊርዶስ አብድልሐኪም ነኝ ከፉትቦል ጆርናል። ስለዚህ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ብዙ ጉዳዮችን እናነሳለን፣ ምክንያቱም ከባድ ነው። የፕሪሚየር ሊግ ጊዜ አጥሯል፣ ሊጠናቀቅ ነው የውድድር ዘመኑና የዋንጫው ባለቤት ማን ይሆናል የሚለው ነገር እጅግ ከባድ ነው። ምክንያቱም በማንቸስተር ሲቲና በአርሰናል መካከል ያለው በሊጉ አንደኛ ደረጃ ላይ ያለው አርሰናል እና ሁለተኛ ደረጃ ላይ ያለው ማንቸስተር ሲቲ የነጥብ ልዩነታቸው 3 ብቻ ነው። እሱም ማንቸስተር ሲቲ አንድ ቀሪ ጨዋታ እየቀረው ማለት ነው። ይህ ደግሞ ለአርሰናል እጅግ በጣም ከባድ ነው። ከዚህ ጨዋታ በፊት ብዙ ነገር ብለናል። በርንማውዝ ያው ከኢንተርናሽናል ብሬክ በኋላ በበርንማውዝ አርሰናል ሲሸነፍ የመጀመሪያ ጨዋታው እንደውም እሱን በርንማውዝን ማሸነፍ ነበረበት የሊጉን ሰንጠረዥ ለማስቀጠል፣ እንዲሁም እንደዚህ አይነት ፕሬዠር ጫና ውስጥ እንዳይገባ ይህንን ነገር ማስተካከል ነበረበት ብለን ከዚህ በፊት በነበሩት የትንታኔ ቪዲዮዎች ላይ ሰርተን ነበር። እናንተም ታስታውሳላችሁ ብዬ አስባለሁ። እና ምንድን ነው መሰላችሁ ትላንትና ምሽት ማንቸስተር ሲቲ በኢቲሃድ ስታዲየም ላይ እንግዲህ ተጫውተው አስደሳች በሆነ ውጤት እንግዲህ በሜዳቸው ላይ ሲደሰቱ ተመልክተናል። እንግዲህ አርሰናልን በማሸነፍ የሊጉን ዋንጫ ውድድር እንግዲህ የዋንጫውን ፉክክር በድጋሜ እጃቸው ላይ ያስገብተዋል ማንቸስተር ሲቲዎች ፔፕ ጋርዲዮላ። ይህ ጉዳይ እንግዲህ አሳሳቢ ነው። ፔፕ ጋርዲዮላ እንግዲህ አሁን ከመጀመሪያ ቦታ ማለት ከአርሰናል ቦታ ላይ ለመድረስ 3 ነጥብ ብቻ ነው የሚቀረው ብያቸዋለሁ። ነገር ግን አንድ ጨዋታ አለው። ጨዋታውን ሊያሸንፍ ላያሸንፍ እንዲሁም ደግሞ አቻ ሊወጣ ይችላል። ካሸነፈ በግብ ልዩነት የሚዳኙበት መድረክ ነው የሚኖረው አርሰናልና ማንቸስተር ሲቲ ማለት ነው። ይህም ውድድሩን እስከ ጎል ልዩነት ድረስ ሊያወርደው ወይም ደግሞ ሊቀይረው ውጤቱን ሊቀይረው የሚችልበት ሁኔታ ነው ያለው። የዋንጫው ፉክክር ከባድ ነው፣ ዘንድሮ ከባድ ነው። አርሰናል ከ22 ዓመታት በኋላ ዋንጫውን ያሳካል ተብሎ የታመነበት የውድድር ዘመን ነው። ግን ማንቸስተር ሲቲ እዚህ ጋር ደግሞ እጅ ሰጥቶ አልተመለከትንም። እየተከተለ ነው ብለን አልደመደምንም። እየተፎካከረ ነው አሁን ማንቸስተር ሲቲ። ስለዚህ ይህ ጨዋታ ትላንትና የተደረገው ጨዋታ እጅግ በጣም አስፈላጊ ጨዋታ እንደነበር ሁላችንም እንስማማበታለን። ከመጀመሪያውም በፊት የመጨረሻው ጨዋታ ተብሎ ተጠርቶ ነበር። የመጨረሻው የዋንጫ ጨዋታ ወይም ደግሞ ከዋንጫ በፊት የሚደረግ የዋንጫ ጨዋታ ተብሎ የትላንትናው ጨዋታ እየተነገረለት ነበረ። ጫናው በጣም ከፍተኛ ነበር። በጣም ከፍተኛ ጫና ነበረ። አርሰናል ነጥቡን ለማስጠበቅ ወይም ደግሞ ነጥቡን አስጠብቆ ሊጫወት ይችላል ወይም ደግሞ በሲቲ በኩል በበላይነት ይጠናቀቃል ተብሎ ብዙም አልተገመተም ነበር። ግን ትላንትና 2-1 በሆነ ውጤት ማንቸስተር ሲቲ ድል አድርጓል። ይህ በተለይ ደግሞ በሚካኤል አርቴታ የተዘጋጀው ከፍተኛ ጫና ምክንያት አሁን ትላንትና ጫና ላይ በተመለከት ነው ኦልሞስት 97 ደቂቃ ላይ እስከነ ጨማሪ ስቶፔጅ ታይሙን ጨምሮ የተመለከትነው ነገር አለ። ከመጀመሪያው ደቂቃ ጀምሮ በሲቲ ባክላይን ሲደረግ የነበረው አርሰናል አርቴታ ሲያደርገው የነበረው ጫና 56.2% ያህል ነበረ ኮንትሮል ያደረገው ወይም ደግሞ ጨዋታው ሲኬድ የነበረው በሲቲ ባክ አካባቢ ላይ ነበረ። ይህ ደግሞ አርሰናል ጫና እየፈጠረ እንደነበር ተመልክተናል። በትላንትናው ጨዋታ ማይካድ እውነት ብንመለከት አርሰናል ወይም ደግሞ ሚካኤል አርቴታ የሚቻለውን ወይም ደግሞ ማድረግ የሚችለውን ድረስ አድርጓል። ግን የብዙዎች ጥያቄ ወይም ደግሞ የብዙዎች ቅሬታ የነበረው ኤብሪች ኤዜ ለምን ተቀየረ አይደለም፣ እሱ ነበር
ብዙ ጊዜ ሲነሳ የነበረው ከጨዋታው በኋላ ሲነሳ የነበረው ነገር ማለት ነው። ስለዚህ አሁን ላይ ሲቲ ውጤቱን ወይም ደግሞ ጨዋታውን እንዲመራ ሪያን ቸርኪ ይህ ፈረንሳይ ወጣት ለማንቸስተር ሲቲ ፕሌይሜከር በብዙ ጨዋታዎች ተመልክተነዋል። በባለፈው ማንቸስተር ሲቲ ወደ ለንደን አቅርቶ ሄዶ ከቼልሲ ጋር ባደረጉት ጨዋታ ላይ ፕሌይሜከሩ ሪያን ቸርኪ ነበረ። አቅሙን በብዙ ጨዋታዎች ተመልክተነዋል። ድንቅ የሆነ ግብ አስቆጥሯል ትላንትና ሪያን ቸርኪ። ፐርፎርማንሱ እጅግ በጣም የሚገርም ነው። ድሪብሉ በጣም የሚገርም ነው። የአርሰናልን ወጥነት ያለውን ባክላይን ሰብሮ አልፎ ግብ አስቆጥሯል። ማን? ሪያን ቸርኪ። ስለዚህ በዚህ የውድድር አመት ማለት ነው ጎልና አሲስቱ ሲደመሩ ከ10 በላይ የሆነ ጎልና አሲስት ሪያን ቸርኪ አስመዝግቧል። ድንቅ ውጤት ነው። አርሰናል እንግዲህ ወዲያው ፈጣን ምላሽ ሲሰጥ ተመልክተናል። ያገኘውን እድል ከሃቨርትስ በሚገባ ተጠቅሞ ነበረ። ጃለንጂ ዶናሩማ የማንቸስተር ሲቲው ግብ ጠባቂ በተዘናጋበት በስተት በሰራበት ወቅት ከሃቨርትስ እድል አልሰጠውም። ፍጥነቱን ተጠቅሞ ግቡን በማስቆጠር ኦልሞስት 170 ሰከንድ ነው በመጀመሪያው ጎልና በሁለተኛው ጎል መካከል የነበረው ልዩነት 2 ደቂቃ ራሱ አልሞላም ነበረ። ይገርማቸዋል። ከዛ ከሃቨርትስ ግቡን አስቆጠረ። አቻ ሆኑ። ሁለቱ ክለቦች አቻ ሆኑ። ኢቲሃድ ሜዳው እየነደደ ነው እና ከረፍት በኋላ እንግዲህ ተመለሱ። ከረፍት በኋላ አርሰናል ብዙ ጫና ሲያደርግ በተመሳሳይ ተመልክተናል። ኤርሊንግ ሃላንድ ሙከራዎችን አድርጎ ነበረ። ሙከራዎቹ ያው እንግዲህ አንግሌ የመለሰው ሙከራም ነበር። በአርሰናል በኩልም 2 ትልልቅ የምንላቸው ቻንሶች ክሬት ሲደረጉ ተመልክተናል። ሁላችንም አይምሮ ውስጥ የቀሩ ማርቲን ኦዲጋርድ አሲስት ያደረገው ኳስ ሃቨርትስ እድሉን አላገኘም። እንዲሁም ደግሞ ኤብሪች ኤዜ የሞከረውን ኳስ ሁላችሁም አይታችሁታል ብዬ አስባለሁ። ከዛ በኋላ ነው እንግዲህ ኤርሊንግ ሃላንድ በድጋሚ ግብ ያስቆጠረው። ኤርሊንግ ሃላንድ ግብ አስቆጠረ። ኤርሊንግ ሃላንድ በአርሰናል ላይ በ8 ጨዋታ 6 ጎሎች አለው። በስካሁኑ የዘንድሮ ውድድር ዘመን አይደለም ምላችሁ፣ በስካሁኑ አርሰናል እንግዲህ በጋብሪኤል ማካሌሽ በኩልም ሙከራ ከማዕዘን ምት የነበረው ሙከራ ተመልክተናል። እንዲሁም ደግሞ በመጨረሻኛው ደቂቃ ላይ ከሃቨርትስ ቀብሮ ቢመታው ኖሮ ምን አለበት ቀብረህ ብትመታው ኖሮ ብዙ ሰዎች ብላችሁ ነበረ። ያው ቀበር አድርጎ ቢመታው ኖሮ መጨረሻኛው ደቂቃ ላይ በጭማሪ ደቂቃ ላይ ሁለቱም ነጥብ ተጋርተውበት የሚወጡበት እድል ነበር የሚኖረው። ሃቨርትስ መረቡን እንደዚህ ነው ያለፈው። መረቡን ታኮ ነው ያለፈው ሃቨርትስ የመከረው ግብ ማለት ነው። ስለዚህ በመጨረሻ ሲቲ ጨዋታውን ተቆጣጠረ። 3 ነጥቡን ይዞ ከኢቲሃድ ወጣ። ነጥቡን ወደ 3 ነጥብ አጠበበ። ቀሪ ጨዋታ ያለው ማለት ነው። አሁን የዋንጫ ውድድሩ እንዳልኳችሁ በድጋሜ እጃቸው ላይ ነው። ፔፕ ጋርዲዮላ እጁ ላይ ነው። አርቴታ ከዚህ በኋላ መዘናጋት የለበትም ሳይሆን በቃ ፍጹም አይችልም መዘናጋት። ታይትል ሬሱን ከፍ ማድረግ የሚፈልግ ከሆነ ማለት ነው። ኋይናት ይፈልጋል። ለምን አይፈልግም? ይህ ሁሉ ድካም እኛ እኮ እዚህ ቁጭ ብለን እንደምናወራው አይደለም አይደለ? እነሱ ሜዳ ላይ የሚያደርጉት ትግል ከባድ ነውና ይህ ድል ለማንቸስተር ሲቲ አስፈላጊ ነበረ። የዋንጫ ተፎካካሪነቱን ለማረጋገጥ ለአርሰናልስ አስፈላጊ አልነበረም? የዋንጫ ባለቤትነቱን ለማረጋገጥ አስፈላጊ ነበር። ማንቸስተር ሲቲ ረቡዕ ከበርንሌ ጋር ጨዋታ አለው። ረቡዕ ምሽት ላይ ጨዋታ አለው። ይህ ማለት ደግሞ ፔፕ ጋርዲዮላ 2 ከዛ በላይ በበርንሌ ላይ ግብ የሚያስቆጥር ከሆነ የሊጉ ሰንጠረዥን ይቆናጠጣል። የሊጉ ሰንጠረዥ አናት ላይ ይቀመጣል። ፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝ
ይህ ማለት ማንቸስተር ሲቲ እንግዲህ ያው እንግሊዝ ፕሪሚየር ሊግ ላይ በርንሌ ማለት ያው አሁን እንደምትመለከቱት ወራጅ ቀጠና ላይ ያለ ቡድን ነው። ኦልሬዲ መውረዱን ያረጋገጠ ቡድን ነው። ከዚህ በኋላ እነሳለሁ ወይም ደግሞ ከወራጅ ቀጠና እወጣለሁ ብሎ የሚንፈራገጥበት ወይም ደግሞ አቅሙን የሚጨርስበት ጨዋታ ይሆናል ብዬ አላስብም። ስለዚህ የፔፕ ጋርዲዮላው ክለብ ማንቸስተር ሲቲ 2 ከዛ በላይ ግብ ለማስቆጠር አቅም ያንሰዋል ብዬ አላስብም። ግን እንግሊዝ ነው። እንግሊዝ ፕሪሚየር ሊግ እስከሆነ ድረስ ደግሞ ምንድን ነው ማንኛውም ቡድን ሊፈትንህ ይችላል። ይህ ደግሞ ሁኖስ የሚፈጠረውን ግን ምናየው አብረን ነው፣ ከጨዋታ በኋላ ነው ምናየው፣ እግር ኳስ ስለሆነ ማለት ነው። ስለዚህ ይህ ጨዋታ በአሁን ጊዜ ሊጉን የሚመራውን አርሰናል በተመለከተ ማለት ነው ካሸነፉ በማለት ማንቸስተር ሲቲ ካሸነፈ 70 ነጥብ ላይ ይደርሳል። የግብ ልዩነታቸው ደግሞ 36 እና 37 ነው። አንድ ነው የግብ ልዩነታቸው በማንና በአርሰናልና በማንቸስተር ሲቲ መካከል ማለት ነው። የግብ ልዩነቱ ከሰፋ የሰንጠረዡ ላይ የመቀመጥ ከላይ የመቀመጥ አቅም አለው ማንቸስተር ሲቲ። ስለዚህ አርሰናል እንግዲህ እስከ ቅዳሜ ድረስ ምንም አይነት ጨዋታ አይጫወትም። በሜዳው በኤምሬትስ ኒውካስትል ዩናይትድን ያስተናግዳል። ከዚህ በኋላ ግዴታ አርሰናል ማሸነፍ አለበት ዋንጫውን ለማንሳት። አንድ ቀሪ ጨዋታ እያለው ማንቸስተር ሲቲም የሚያሸንፍ ከሆነ እንዳልኳችሁ በግብ ልዩነት ነው ሊለያዩ የሚችሉት። ታይትል ሬስ ላይ የሚደርሱት ወይም ደግሞ የዋንጫው ባለቤት ይሄ ነው የሚባልበትም ደረጃ ላይ የሚደርሱት ከባድ ትንቅንቅ ላይ ነው። ብዙ ጊዜ እንዳለው አርቴታ እድሎች ነበሩት። የተጫዋቾች አለመኖር፣ መበታተኑ አሁን ያለውን ነገር እንዲያስከፍለው አድርጎታል። ማንቸስተር ሲቲ ይህንን የውድድር ዘመን ሲጀምር ማንቸስተር ሲቲ እንደበፊቱ አልነበረም። ፔፕ ጋርዲዮላ ስህተት። ጋርዲዮላ መቼም አይተኛም። የሚነሳበትን ሰዓት አታውቁትም። ያንን ነው የሚያስመለክተው። ከዚህ በኋላ እንግዲህ ማንቸስተር ሲቲ የቀረው መንገድና የዋንጫው ጉዞ ብለን እናወራለን ከአርሰናል እኩል። ስለዚህ ቀጣይ በርንሊ ነው ጨዋታ ያለው ረቡ ላይ ኤፕሪል 22 ላይ ነው እንዳልኳቸው ረቡ የሚያደርገው ጨዋታ አለ። ከዛ ደግሞ ኤቨርተን ነው። ኤቨርተን ትላንትና በፕሪሚየር ሊጉ መርሲሳይድ ደርቢ ነበራቸው ከሊቨርፑል ጋር 2-1 በሆነ ውጤት ሊቨርፑል መጨረሻ ላይ ቨርጅል ቫን ዳይክ ባስቆጠረው ግብ አማካኝነት ሊቨርፑል አሸንፏል ኤቨርተንን። ምናልባት ኤቨርተን ብዙ ጊዜ ባኩን ሲጠቀም እናየዋለን፣ የመከላከሉን ኃይል ሲጠቀም እናየዋለን። ስለዚህ ነጥብ ያስጥለው ይሆን ተብሎ የሚደረግበት አንድ ጨዋታ ሊሆን የሚችለው ኤቨርተን ነው ለማንቸስተር ሲቲ። ከኤቨርተን ቀጥሎ ደግሞ ብሬንትፎርድ አለው፣ በሜዳው ነው የሚጫወተው። ከዛ በርንማውዝ አለው፣ ክሪስታል ፓላስ፣ አስቶን ቪላን በአውሮፓውያን ሻምፒዮንስ ሊግ የመቆየት አቅሙን ለማረጋገጥ የሚፋለምበት ጨዋታ ነው። የመጨረሻው ጨዋታ ነው የሚሆነው ከማንቸስተር ሲቲ ጋር የሚያደርገው ጨዋታ ማለት ነው። ይህንን ኦልሬዲ ካረጋገጠ በኋላ ነው የሚሆነው። ስለዚህ በርንማውዝ እና ብሬንትፎርድ ቀላል ቡድኖች አይደሉም። ምናልባት ማንቸስተር ሲቲን ይፈትኑታል ወይ? ማንቸስተር ሲቲ ሁሉንም ጨዋታዎች ማሸነፍ ይችላል ወይ? የትኛውን ጨዋታ አሸንፎ የትኛውን ጨዋታ ይሸነፋል ወይ የሚለውን ስንመለከት ነው ልናቅ ምንችለው። ስለዚህ 6 ጨዋታዎች አሉት ማንቸስተር ሲቲ። አንድ ስህተት፣ አንድ ሚስቴክ ውጤቶቹን ይቀያየራሉ። በደንብ አድርገው ነው የሚቀያየሩት። በአርሰናል በኩል 5 ፋይናሎች ብቻ ነው የሚቀሩት፣ 5 ጨዋታ ብቻ። ይህ ማለት ኒውካስትል ዩናይትድ በኤምሬትስ ያስተናግዳል። ከዛ በኋላ ፉልሃምን፣ ከዛ ደግሞ ዌስትሃም ዩናይትድን፣ ከዛ በርንሌ፣ ክሪስታል ፓላስ የአርሰናል ተፋላሚዎች የመጨረሻ ተፋላሚዎች ናቸው። ከዚህ በኋላ ምንም አይነት ቀሪ እድል የሚባል ነገር የለም። ለአርቴታ ምንም አይነት እድል የለም። መጠቀም ማሸነፍና ማሸነፍ ብቻ ከ22 ዓመት በኋላ ዋንጫ ለማንሳት ማለት ነው። አሁን የማንቸስተር ሲቲ ከሌላው ጊዜ በተለየ የዋንጫው ፍላጎቱ ከፍ ያለ ነው።
ምክንያቱም አቅሙ እንዳለ አሳይቷል፣ አረጋግጧል። ስለዚህ ለዋንጫው እጁን ሰጥቶ እግሩንም ሰጥቶ ሁሉ ነገሩን ሰጥቶ የማይፋለምበት ምንም አይነት ምክንያት አይኖርም ጋርዲዮላ። ስለዚህ ምክንያቱም ሁለቱም ቡድኖች ደግሞ በአንድ አይነት ነጥብ ስለሚጠበቁ እጅግ የከፋ ያደርገዋል ፉክክሩን። አርሰናል እንግዲህ በጎል ልዩነትም ሊቀድም ይችላል፣ ግን ሲቲ ደግሞ ከሱ በላይ ጎሎች ማስቆጠር ከቻለ እንዳልኳችሁ ሰንጠረዡ ላይ መቀመጥ ይችላል። ስለዚህ ከዚህ በኋላ ፔፕ ጋርዲዮላ ዋንጫውን ሊወስድ ይችላል ወይስ ደግሞ ሚኬል አርቴታ ዋንጫውን ሊወስድ ይችላል? እጅግ ከባድ ሾክ የሚያደርግ ነገር ነው። ንዝረት አለው። እንግዲህ ፔፕ ጋርዲዮላ ለስካይ ስፖርት ያደረገው ንግግር አለ። ምን አለ መሰላችሁ? አርሰናል እንደሚፈልጉት ማለት እንደሚፈልጉት የትላንትናውን ጨዋታ ነው ሲጫወቱ በጣም አግሬሲቭ ናቸው ብሏል። ይሄ በኳስ ግጭቶች ዲውሎች ላይ በጣም ጠንካራ ናቸው። በአንድ ለአንድ ይሄ ዋን ቱ ዋን ኮኔክሽን የምንለው ላይ ረጅም ኳሶች ላይ ሲጫወቱ አሪፍ ናቸው፣ በጣም ይችላሉ ብሏል። በተለይ ዴክላን ራይስ በሁለተኛው ኳሶች ላይ እጅግ ጥሩ ነው፣ ከረፍት አጋማሽ በኋላ ማለት ነው። እና ደግሞ በቀላሉ እንዳንገባ እንዳንሰብር አድርገውን ነበርም ብለዋል። እና ከዚህ በኋላ ግን አሁንም አርሰናል የሊጉ አንደኛ ነው፣ በጎል ልዩነት ብቻ ነው ቀድሞ። ይህንን እድል ልንለይ የምንችለው እሱ የሚሆነው ከበርነሌ ጨዋታ በኋላ ነው። ስለዚህ የበርነሌ ጨዋታ ላይ ትኩረት እናደርጋለን ብሏል ፔፕ ጋርዲዮላ። በተጨማሪም ፔፕ ጋርዲዮላ አርሰናልን መግጠም በጣም አስቸጋሪ እንደሆነ ተናግሯል ብያቸዋለሁ። አርሰናል በጣም ጥሩ ቡድን ነው እና አስቸጋሪ ቡድን ነው ብሎ ከጨዋታ በኋላ አምግሷል፣ ካሸነፈ በኋላ እና ደግሞ እውነታው አሁንም ቢሆን የሊጉ መሪ አርሰናል ነው። ነገር ግን በጎልም የሚበልጠን እሱ ነው። ቢሆንም ተስፋ አለን። ተስፋ ሳይሆን ከተስፋ በላይ ነው ያለው ጋርዲዮላ፣ ከተስፋ በላይ ያለው ጋብሪኤልና ሳሊባን ደግሞ መፋለም ባክላይኑ በጣም ከባድ ነው ብሎ ተናግሯል። አርቴታ ደግሞ ምን አለ መሰላችሁ? ቡድናቸው ሊጉን ለማንሳት በቀሪ ጨዋታዎች ይፋለማሉ ብሏል። በትላንትናው ጨዋታ ማሸነፍ ነበር አላማችን ያሉት። ሞክረዋል ለማሸነፍ፣ አላማቸውም ሊሆን ይችላል ሞክረዋል። ግን ስለዚህ ስለ ጨዋታው ፉክክር ተጠይቀው ነበር። ሊጉን ለማሸነፍ ባለን አቅም እተማመናለሁ ሲሉ እምነታቸውን ተናግረዋል። እንግዲህ ቀሪ 5 ጨዋታዎች መኖራቸውን ይታወቃልና ምን ያህል ማሸነፍ እንዳለባቸው ጠንቀቀው ያውቃሉ ብዬ አስባለሁ አርቴታ። ሁሉንም ቀሪ ጨዋታዎች የምናሸንፍ አይመስለኝም ያለው ደግሞ በርናርዶ ሲልቫ ነው። ልናሸንፍም እንችላለን፣ አርሴናልም በተመሳሳይ እንደዛ ብሎ ተናግሯል። ኦዲጋርድ ደግሞ ተስፋ ባለመቁረጥ ወደፊት ጉዞውን እንዲቀጥል አሳስቧል። ቡድኑን በአጠቃላይ ጉዟችን መቀጠል አለብን፣ ከውጭ የሚሰማው ጫጫታ ግድ አይሰጠንም ሲል ማርቲን ኦዲጋርድ ተናግሏል። ዋንጫው ገና አልተወሰነም ያለው ኦዲጋርድ ሁሉም ነገር ሊፈጠር ይችላል፣ ሙሉ ዝግጁ መሆን አለብን ለምንም ብሏል። እንግዲህ ለዛሬ ያስኩላችሁ የስፖርት መረጃ ይህንን ይመስል ነበር። እናንተ ደግሞ የእግር ኳስ መረጃ ማለት ነው ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። አብራችሁ ቆዩት። ፊርዶስ አብዱልሐኪም ነኝ። መልካም ቀን።